ሰላም ተመልካቾቻችን እንኳን ደህና መጣችሁ። ዛሬ እንደተለመደው የምንገኘው በአልቲሜት ፉትሳል ነው። የአልቲሜት ፉትሳል አድራሻ፣ ስልክ ቁጥር ከፈለጋችሁ ያው ከስራ አስቀምጥላችኋለሁ። ዛሬ አዲስ በሆነ ቪዲዮ ነው የመጣ ነው። ከዚህ በፊት እንደተናገርኩት በስካውቲንግ በኩል መጥቼላችኋለሁ። እናንተም ችሎታችሁ የምታሳዩበት ቦታ አጣችሁ። እርግጠኛ ነኝ ብዙዎቻችሁ ቡድን አጣችሁ ተቀምጣችኋል። የአቅሜን ያክል ችሎታችሁን እንዲታይ ለማድረግ እናንተን ችሎታችሁን የሚያሳዩ ቴስቶችን ይዤላችሁ መጥቻለሁ። እነዚህ ቴስቶች የቴክኒካል አቢሊቲያችሁን ብቻ ሳይሆን ፊዚካል አቢሊቲያችሁንም የሚፈትኑ ናቸው። እናንተም አይታችኋቸው እንድትዘጋጁባቸው ብዬ ነው ቀድሜ የሰራሁላችሁ። ስለዚህ ብዙ አላወራባችሁ፣ የምትፈትኑትን ላሳያችሁ። ስለዚህ የመጀመሪያ ፈተናችሁ የሚሆነው ያው ማሟሟቂያ ላይ የእናንተን እንቅስቃሴ በዛው እንመለከታለን። ስትሬቺንግ ሰርታችሁ አሟሙቃችሁ ከጨረሳችሁ በኋላ ኳስ ጀግል ስታረጉ መመልከት አለብን። ምክንያቱም አንድ ልጅ ቤዚክ የሚባለውን የኳስ ስኪልን ካልቻለ ወይም ደግሞ ኖርማል በሆነ ሁኔታ ኢምፕሊመንት ማያረግ ከሆነ ኦብቪየስሊ የሆነ ችግር ይኖራል ማለት ነው። ስለዚህ ጀግል ስታረጉ ኳሱን እንመለከታለን ማለት ነው። ስለዚህ የመጀመሪያው ፈተና ጀግሊንግ ነው። ስለዚህ እንደምታዩት የመጀመሪያው ስራ የሚሆነው ይሄ ነው። እዛ ጋር አንድ ሰው ይቆማል፣ ቀይና ሰማያዊ ኮኖች ይይዛል። ከዛ ልክ ለኔ ፓስ ሲያደርግልኝ ሰማያዊ ካሳየኝ በፈርስት ተች እንዲያስተካክልና ወደ ጎል እመታለሁ። ሹቲንጋችሁን በዛው ቴስት አደርጋለሁ። ፈርስት ተቻችሁን በዛው ደግሞ ቴስት ይደረጋል። ቀይ ካሳየ ግን በፈርስት ተች ትነኩና ለዛችኛዋ ጎል ፓስ ነው የምታደርጉት። ስለዚህ የፓሲንግ አኪዩረሲ፣ የሹቲንግ አኪዩረሲ፣ የሹቲንግ ፓወር፣ ፈርስት ተች፣ ቪዥን እነዚህን 5 ነገሮች በዚህ ስራ ቴስት ትደረጋላችሁ ማለት። ስለዚህ ወደ ስራው እንግባ። ስለዚህ ሁለተኛው ቴስት የሚሆነው ደግሞ ከዚህ ጋር ያው አንድ ልጅ አስቀምጫለሁ። ዋን ታች እንጫወታለን። ኳሱ ፓስ እየተደራረገ ልክ አንድ ሲጠራ ኳሱን በእግሬ መሀል አሳልፈውና በዚህ ገፋ አድርጌ አስቆጥራለሁ። አንድ ሲጠራ ሁለት ከጠራ ግን ልክ ሲሰጠኝ ኳሱን አሳልፍና የምመታ አስመስዬ ፌንት ሰርቼ በዊክ እግሬ አስቆጥራለሁ። ስለዚህ የዊክ እግራችሁን ችሎታ በዞም ደግሞ የኖርማል የስትሮንግ እግራችሁን ሹቲንግ እና ሜዳል ያላችሁን ደግሞ አዌርነስ ቁጥሮቹን በማዳመጥ ይፈትንላችኋል ማለት ነው። በዞም ደግሞ ቦዲ ፌንቲንጋችሁን እንዴት ተጫዋቾችን እንደምትሸውዱ የአሸዋወድ ስልታችሁን እራሱ ያይላችኋል። በምንም አይነት ስኪል ማለፍ ትችላላችሁ። ከዛ ዊክ እግራችሁን ተጠቅማችሁ ማስቆጠር። ስለዚህ ወደ ስራው አንድ ሁለት። ስለዚህ ሌላኛው ስራ ደግሞ የሚሆነው ምንድነው? ልክ እኔ እዚህ ጋር እቆማለሁ። ከዛ አየር ላይ ፓስ ያደርግልኛል። ያ ፓስ የተደረገውን ኳስ መሬት እንዲነካ አላደርግም። እዛው ኮንትሮል አድርጌ አንጠባጥበዋለሁ። ቀይ ካሳየኝ ቀጥል ማንጠባጠብ እንዳታቆም ነው። ሰማያዊ ካሳየኝ ግን ያችን ኳስ ኮንትሮል አረጋትና መሬት ላይ አረጋግቼ አየር ላይ ፓስ አረግለታለሁ። አኪዩሬት የሆነ ፓስ። ስለዚህ ኮንትሮሊንጋችሁ፣ ቪዥናችሁን እና ደግሞ የአየር ላይ ፓሲንጋችሁን ቴስት ያደርግላችኋል ማለት ነው። በዛውም ከኳሱ ጋር ያላችሁ ልምድ፣ ምክንያቱም ከኳሱ ጋር ልምድ ከሌላችሁ ይሄ የመጣውን ኳስ መሬት ሳይነካ ኮንትሮል አድርጋችሁ ማንጠባጠብ አትችሉም ማለት ነው። ስለዚህ ይሄ ልምዳችሁን ያሳያል ማለት ነው። ወደ ቴስቱ እሺ ሌላኛው ስራ የሚሆነው ምንድነው? ከዚህ እንጀምራለን። 3 ኮኖች ይሰጡናል፣ ቢጫ፣ ቀይ፣ ሰማያዊ። እዚህኛው ፖልስ ቢጫ ተከቷል፣ እዛችኛው ፖልስ ሰማያዊ ተከቷል፣ እዛችኛው ፖልስ ደግሞ ቀይ ተከቷል። ከዛ እነዚህ ኮኖች የተደረደሩ አሉ። ከዚህ እንጀምራለን። ድሪብል እያደረግን እንሄዳለን። እዛ ኮን ውስጥ እንከታለን ቢጫ ኮን፣ ከዛ ድሪብል እናረጋለን፣ ሰማያዊ እንከታለን እዛ ውስጥ፣ ድሪብል እናረጋለን፣ ቀይ እንከታለን እዛ ውስጥ፣ ከዛ ድሪብል አድርገን መጨረሻ ላይ የጀመርንበት እንጨርሳለን። በስንት ሰከንድ ጨርሳችሁ? ቴስቱ የሚሆነው እሱ በስንት ሰከንድ ይሄን ጨርሳችሁት የሚለው ነው።
ስለዚህ ቀጣዩ ስራ የሚሆነው የ1v1 ጨዋታ ነው። ተከላካይ ኮንክ ተከላካይ ሆነ እየተከላከልክ፣ አጥቂ ኮንክ ደግሞ ኳሱን ይዘህ አልፈ ማስቆጠር ይሆናል ስራክ። ይሄ የ1v1 ችሎታክን በዛው ቴስት የምታደርግበት እናንተም ደግሞ የምትታዩበት ይሆናል ማለት ነው። ስለዚህ ወደ ቪዲዮ ስለዚህ ቀጣዩ ስራ ፎከስ የሚያደርገው ተከላካዮች ላይ ነው። እዛ ጋር ዋንታች እየተጫወተ ከልጁ ጋር ይቆይና አንድ ቁጥር እስካልጠራ ድረስ ሌሎች ቁጥርን ቢጠራ ችግር የለውም። አንድ ቁጥር ከጠራ ግን እየሮጥን እንሄዳለን። ይሄን ኮን እንዞረዋለን። እዚች ቢጫዋ ኮን ጋር ስንደርስ እሱ ወደ ላይ ይወረውርልናል። በቴስታ ረጋ ብለን ቀስ ነካ አድርገን እዛች ውስጥ ካስገባን በኋላ ባክዋርድ እንሮጥና እቺኛውን ኮን እንዞራታለን። እዚህ ጋር በኋላ ኮን በካሜራ አሳያችኋለሁ። ኮን አለች። እሷን ኮን ባክዋርድ እየሮጠ ዞሮ ይሄኛው ተጫዋች እዛ ጋር ይቆመው መቶ እቺኛዋን ኳስ መቶ ወደ ጎል ለማስቆጠር ሲሞክር በታክል እናድኗለን ማለት ነው። ስለዚህ ስፒዳችሁን ሪከቨር ስታረጉ የተሳሳተ ኳስ ፓስ ስታረጉ ብትሳሳቱ እንዴት ሪከቨር አድርጋችሁ ለመቀማት ሞክራችሁ ስታሚናችሁን ጠብቃችሁ ስፒዳችሁን ጠብቃችሁ ይሄን ኳስ እንደምታድኑ እዚህ ጋር ባክዋርድ ስትሮጡ ራሱ አንድ አጥቂ እየመጣባችሁ ቢሆንም ራሱ ባክዋርድ እየሄዳችሁ አይደለም የምትቀሙት ተከላካይ ስትሆኑ እሱን ደግሞ ስኪላችሁን በዛው ቴስት ያደርግላችኋል። እዚህ ጋር አጂሊቲያችሁን ቴስት ያደርጋል። መታችሁ ታክል አድርጋችሁ ስታወጡት ደግሞ በዛው ታክሊንጋችሁ ታክል ታይሚንግ ያስፈልጋል። ታይሚንጋችሁን ይታያል ማለት ነው። ስለዚህ ወደ ቪዲዮ 6 2 1 ስለዚህ አሁን የቴክኒካል ስራውን ጨርሰናል። አሁን የፊዚካል ቴስት ነው የምንገባው። ስለዚህ ስፒዳችሁን ቴስት የምናደርግበት ምንድነው? እዚህ ጋር 20 ሜትር አለ። ከካሜራው እስከ ዛኛው ፖሎች ድረስ 20 ሜትር ነው። በምን ያክል ሰከንድ ይሄን ትጨርሳላችሁ የሚለውን ቴስት ትደረጋላችሁ ማለት ነው። ወዲህ ቪዲዮ ስለዚህ ቀጣዩ ቴስት የሚሆነው የአጂሊቲ ቴስት ነው። ይሄም አንዱ የፊዚካል ቴስት ነው። አጂሊቲ ማለት ባጭሩ እየሮጣችሁ በፍጥነት የመተጣጠፍ ችሎታችሁ፣ በዚህ እየሄዳችሁ አቅጣጫችሁን ቀይራችሁ በዚህ ሰውነታችሁን እንደፈለገ እንዲታዘዛችሁ የሚያደርግ የፊዚካል አቢሊቲ አንዱ ፓርት ነው። ስለዚህ የምናደርገው ምንድነው? ከዚህ ትሄዳላችሁ፣ ይሄን ትጨርሳላችሁ፣ ትመለሳላችሁ፣ ይሄን ትጨርሳላችሁ፣ ትመለሳላችሁ፣ ያን ትጨርሳላችሁ። ከዛ ሄዳችሁ ያችን ኮን ጋር ስትደርሱ ወደ ኋላ ባክዋርድ እየመጣችሁ ትሮጣላችሁ። እዚህኛው ኮን ስትደርሱ ወደ ሳይድ ሄዳችሁ ይሄኛውን ትዞሩታላችሁ፣ ትመለሳላችሁ፣ ያችን ቀዩን ትዞራታላችሁ፣ ቀጥታ በስፒድ ትጨርሳላችሁ። ስለዚህ የአጂሊቲያችሁን በዛው ቴስት ያደርግላችኋል ማለት ነው። ወደ ቪዲዮ ስለዚህ ቀጣዩ የፊዚካል ቴስት የሚሆነው የስታሚና ቴስት ነው። ይሄ የመጨረሻ ቴስት ነው። የመጨረሻ የሚያረኩበት ምክንያት ምንድነው? ይሄን ላለፍታችሁ መጨረሻ ላይ ይሄን ቴስት ስትፈተኑ ምን ያክል ትቋቋሙታላችሁ የሚለውን ቼክ ለማድረግ ነው። ስለዚህ የመጨረሻውን የስታሚና ቴስት የምናደርገው ምንድነው? ከዚህ እንጀምራለን። ከዛ በኋላ ሙሉ ስፒዳችን ቀስ እያልን አይደለም፣ ሙሉ ስፒዳችን እየተጠቀም ከዚህ እንጀምራለን። እችን ኮን እንደርሳለን፣ እንሄዳለን፣ እዛኛውን ኮን እንዞራለን። ከዛ ዲያጎናል ሄደን እዛኛው ኮን ተመሳሳይ ነገር እናደርጋለን። ከዛ በኋላ አሁንም በተመሳሳይ እዚህኛው ኮን ጋር እዛችኛው ኮን ከዛ ዲያጎናል እሱን እያደረገን ሳናቆም 3 እናደርጋለን። ከዛ በኋላ ጨረስን ማለት ነው። ስለዚህ ስታሚና ቴስታችንን በዚህ ቼክ እናደርጋለን።
ስለዚህ እነዚህን እየተለማመዳችሁ እናንተ ራሳችሁ ማዘጋጀት ትችላላችሁ ማለት ነው። ከቪዲዮ የተጠቀማችሁ ነገር ካለ ላይክ ለጓደኞቻችሁ ሼር ማድረግ እንዳይረሳ። ሰብስክራይብ የምትል ቀይ ምልክት አለች፣ እሷን ነክታችሁ የደውል ምልክቷን ተጫኑ። ስለዚህ በቀጣይ ቪዲዮ እስክንገናኝ ቻው።